ህወሓት በበርካታ የትግራይ ከተሞች ላይ የተቀነባበረ የቦምብ ፍንዳታ ጥቃትን ሊፈጽም መሆኑም ተሰማም። የትግራይ ህዝብ ከጎኑ ሊሰለፍለት ያልቻለው የህወሓት አንጃ ንጹሃንን ኢላማ ያደረገ ጥቃትን በመፈጸም በፌዴራል መንግስቱ የተፈጸመ አድርጎ ለማቅረብና ህዝቡን በብሶት ከጎኑ ለማሰለፍ ውሳኔ ላይ ደርሷልም ተብሏል። ይህ ውሳኔ በዋነኝነት የወሰኑት ሞንጆሪኖ፣ ወዲም ቤቴ፣ ወዲ መድንና ክንፈ ዳኛቸው እንደሆኑ የታወቀ ሲሆን ጥቃቱ በአብያተ ክርስቲያናትና በመስጊዶች፣ መናኸሪያዎች እንዲሁም ህዝብ በሚገኝባቸው የገበያ ማዕከሎች ላይ ያነጣጠረ እንዲሆን መስማማታቸውን ከውስጥ ሾልኮ የሚወጡ መረጃዎች ያሳያሉ። ጥቃቱ እውነትም የፌዴራል መንግስቱ ጥቃት ነው ተብሎ እንዲታመንና ጥርጣሬ እንዳይፈጠር በማሰብም ከህዝብ መገልገያዎችና ሃይማኖት ቦታዎች በተጨማሪ የህወሓት የራሱ ንብረት በሆኑት በመሰቦ ሲሚንቶ ፋብሪካ፣ መስፍን ኢንዱስትሪያል ኢንጂነሪንግና አልመዳ ጨርቃ ጨርቅ ላይም በስሱ መሰል ጥቃት እንዲፈጽም መታሰቡን ጭምር ከውስጥ በተገኙ መረጃዎች ለማረጋገጥ ችለናል። ይህ የተቀነባበረ ጥቃት ህወሓት በክልሉ ውስጥ ያለውን ቅቡልነት እንዲኖረው ለማስቻልና በዚህም ከፌዴራል መንግስቱ ጋር ሊያደርገው ላቀደው ጦርነት ታስቦ እየተዘጋጀ መሆኑም ተጠቅሷል።